ሰላም ጤና ይስጥልኝ እንደምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። የዛሬ ርዕሰ ጉዳይ የሚሆነው ከዚህ በፊት የ1997 እና የ2005 የቤት ቆጣቢዎችን ጉዳይ በተመለከተ የተለያዩ ቪዲዮዎችን ሰርቼላችኋለሁ። በዛ የተለያዩ ጥያቄዎች እየተነሱ ነበረ። እነዛ ጥያቄዎች ምንድን ናቸው? ምን አይነት መፍትሄ መስጠት አለብን የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ግን የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ። ወደ ጥያቄዎቹ ስመጣ የመጀመሪያው ጥያቄ ምንድነው የሚለው የምንከፍልበት ቡክ ሞልቶ ባንኩ አዲስ አልሰጠንም ዝም ብለን መክፈላችን ችግር የለም ወይ የሚል ጥያቄ ነው። ይህ አንድ ተመልካቻችን እንደ ስጋት ያስቀመጠው ነገር ነው። ለዚህ መፍትሄ የሚሆነው ምንድነው? አቅራቢያው እዛው አካባቢ ወዳለ ንግድ ባንክ በመሄድ ተለዋጭ ቡክ የሚሰጡ ከሆነ ተለዋጭ ቡክን መቀበል ይቻላል። አሊያም ደግሞ የሚከፍልበትን እየከፈለም ካለ እየከፈለበት ያለውን ስቴትመንት ማስቀመጥ ይችላል ወይንም ደግሞ እንደ መረጃ ማጠራቀም ይችላል ማለት ነው። ሌላ ደግሞ የተነሳው ጥያቄ ምንድነው? ካርድ ጠፍቶብናል እና ምንድነው ማድረግ ያለብኝ የሚል ጥያቄ ነው። አይ ቲንክ ይሄኛው ካርድ ስትል የተመዘገባችሁበትኝ ካርድ ነው። ያ የመለያ ቁጥር ስምና የተለያዩ መረጃዎች ስልክ ቁጥሮችን የያዘች 4 ማዕዘን የሆነች ካርድ አለች። እሷን ለማለት ይመስለኛል አንድ ተመልካቻችን ያለችው። ይህ ከሆነ ቁጥሩን መለያ ቁጥሩን ይዘሽው ከሆነ ያን ያህል ችግር ያለው አይመስለኝም። ነገር ግን ያንን ካልያዝሽ እንግዲህ ወደ አዲስ አበባ ቤቶች ኮርፖሬሽን በመሄድ መታወቂያሽን ቡክሽን ይዘሽ ህጋዊ ያንቺን ማንነት የሚገልጽ መረጃን ይዘሽ ሄደሽ ሲስተም ላይ አክቲቭ መሆንሽን ቼክ በምታደርጊበት ሰዓት ላይ ምን ማድረግ እንዳለብሽ እነሱን ብታማክሪያቸውና አይ ቲንክ አንቺ ባለቤት እንደሆንሽ እርግጠኛ ከሆኑም ያችን ቁጥር ወይንም ደግሞ ካርዷ ላይ ያለችውንም ቁጥር ይሰጡሻል ብዬ ተስፋ አደርጋለሁ። በዚህ መልኩ ማስኬድ ትችያለሽ ማለት ነው። ስለዚህ የተነሱ ጥያቄዎች ምንድን ናቸው? አንደኛው የባንክ ቡካችን የምንከፍልበት ሞልቷል፣ ነገር ግን ተለዋሽ ደብተር እየተሰጠን አይደለም የሚለው ነው። ይሄ ጊዜያዊ የሆነ ስቴትመንት ነገር እንዲሰጧችሁ ማድረግ ትችላላችሁ። ሌላ ደግሞ እንግዲህ የተነሳውን ካርድ ደግሞ በተመለከተ ወደሚመለከተው አካላት ወይንም ደግሞ ወደ አዲስ አበባ ቤቶች ኮርፖሬሽን በመሄድ እናንተ እርግጠኛ መሆናችሁን በተለያዩ ማረጋገጫዎች ያረጋግጣሉ። መታወቂያችሁን፣ ቡካችሁን፣ የምትቆጥቡበትን አካውንት ቁጥር ስትነግሯቸው በዛ መልኩ እንትን ይላሉ። ከዛ ዛች ጋር ያለችውን መለያ ቁጥር መውሰድ ትችላላችሁ ማለት ነው። እንደ አጠቃላይ በዚህ መልኩ የተነሱ ጥያቄዎችን በዚህ መልኩ ሶልቭ ማድረግ ትችላላችሁ። የዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ አሁንም ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህንም ስለምታደርጉ ክብረት ይስጥልኝ።